ሰላም ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። የኔ ተከታታይ የሆናችሁ ሁላችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ያላችሁ ቪዲዮውን እውነት ተባረኩ። እግዚአብሔር ከእናንተ ጋር ይሁን። በምትሄዱበት ቦታ እግዚአብሔር ይጠብቃችሁ። ለሁላችንንም ይጠብቀን። ሁላችንም ሀገራችንን ሰላምን፣ አንድነትን፣ ፍቅርን ይስጠን። ያለን አንድ ፈጣሪ ብቻ ነው። እሱ ይጠብቀን ልላችሁ እወዳለሁ። ለዛም ደግሞ እኔው ሂጄ የመጣሁት ለሁላችንንም ትዕግስት ይስጠን። ትዕግስቱን የሚሰጠን አንድ አምላክ ብቻ ነው። እሱ ለሁላችንም ትዕግስትን፣ ፍቅርን፣ አንድነትን ለሁላችንም ይስጠን። እኔ ለማለት የፈለኩት ለምሳሌ አንዳንድ ጊዜ ሁላችንም ከስደት ላይ እንመጣለን። ስደት ላይ ስንመጣ ወይም ልጆቻችንን ጥለን ባለቤታችንን ጥለን ለህይወታችን ለማሳለፍ ብለን ነው የምንመጣው ማለት ነው። ከሀገር ቤት ስንመጣ መጥተን ደግሞ እዚህ ስንደርስ ብዙ ነገር እንደ ልባችን የማይሆን ነገር አለ። በስራ አንፃርም በብዙ ነገር ሰው ስናገረኝ ለምሳሌ ሰው ከኢትዮጵያ ስልክ ሲደውል የምንናደድ ሰው አለን። በቃ ይሄ ሁሉ የተነሳ ከስራ አንፃር ነው እንጂ ሰውን ጠልተን ወይም ቤተሰቦቻችንን ጠልተን ወይም ትዳራችን ጠልተን አይደለም። ግን እኛ በስራ አንፃር ብዙ ነገር ነው የምንሆነው። ግን እነሱ አንድ ጊዜ ወይም ስልክ ደውለው ሲሉ ስልኩን ካላነሳ አይ አንቺ ብር ስላለሽ ነው፣ አንቺ እንዲህ እንደሆንሽ ነው የሚለው። ግን ላንቺ የሚረዳ ሰው የለም። አንቺን ማንም የሚረዳሽ ሰው የለም። ለምን እንደሆነ እኔ እንጃ። በቃ ለምን አንዳንድ ጊዜ ታውቃላችሁ እኛ በስደት ላይ ሆነን እኛ መዳሞቹ ሲጮሁብን እውነት የሚሰራ ሰው ልንበላ አቅርበን ስንት ጊዜ ነው የምንጠራው? ቁርስ ልንበላ አቅርበን ስንት ጊዜ ነው የምንጠራው? ማንም አይረዳልንም። እኔ እንጃ። አንድ ሰራተኛ እንደ አንቺ ኢትዮጵያ ሆና ከአንቺ ጋራ ከሆነች እሷ ከተረዳችሽ ነው እንጂ ማንም የሚረዳሽ ሰው የለም። ለምን እንደሆነ እኔ አላቅም። ለምን እንደሆነ አላቅም። እኔ ሁል ጊዜ በቃ እኔ እንጃ ይገርመኛል። በጣም ነው የሚገርመኝ። ስልክ ለምን አላነሳሽም? ኩረት ጀመርሽ? ደሃን ማን ይወዳል? እንዴ ነው የሚሉሽ። እነሱ ይሻላሉ በአገራቸው ቁጭ ብለው ሲበሉ፣ ሲጠጡ፣ ሲጨፍሩ፣ ሲሄዱ ለምን ይሄንን አረጋችሁ የሚሉ ሰው ከነሱ ጋራ የለም። ግን እኛ እዚህ ሆነን ስንበላ፣ ስንጠጣ፣ ስንሄድ ይሄ ሁሉ እኛ ጋር ችግር አለ። ለምን የእናት ቤት ነው። የሰው እናት የሰው ልጅ ነይ ብይ አትልሽም። የሰው አባት ነይ ብይ አይልሽም። ግን ልጆቹ ቢሆኑ ልጄ ና ብላ ልጄ ነይ ብይ ይላሉ። ግን እኛን አይሉንም። ስንበላ ራሱ በዱላ አይን ነው የሚያዩን።
ስንጠጣ ራሱ በዱላ አይን ነው የሚያዩን። እኔ ይሄንን ሁሉ ለማለት የደረስኩት ለምን መሰላችሁ? ስደት ላይ ስትመጡ የመጣችሁበትን አላማ ታውቃላችሁ። ሁላችንም ከሀገር የወጣን አላማ እናውቃለን። ከሱ ውስጥ ማለት ነው እየሰራን የምንሰራውን 50 ሳንቲም ትሆን 100 ብርም ይሁን ከ100 ብር ውስጥ ለዛ ለሀብታሙ ለእናት ቤት ለአባት ቤት ቁጭ ብሎ ከሚበላ ሰው ሰተሽ ከሚሳደብሽ ብዙ ነገር ከምልሽ ለአንድ ደሃ ምንም ያሌለው መንገድ ላይ የወደቀ ሰውን አይተሽ 5 ሳንቲም ለሱ ብትሰጪ በአንድ ብር ካለሽ 5 ሳንቲም ለሱ ብትሰጪ 5 ሳንቲም ላንቺ ይቀራል። ያቺ 5 ሳንቲም ላንቺ የቀረው ላንቺ በረካ አለው። ለምን ታዲያ እግዚአብሔር ይስጥሽ ይልሻል። ያ ሀብታም ግን ካንቺ ላይ እስከሚወስድ ብቻ ነው 10 ጊዜ ስልክ የሚደውልብሽ፣ 10 ጊዜ የሚጠይቅብሽ። ግን እጁ ላይ ብሩን ካደረሰ ምስኮን ራሱ አረገልሽም። ምስኮን ራሱ አረገልሽ። ለምሳሌ ባይዘው አሁን አንድ መኪና ላይ ቁጭ ብለን ስንሄድ ለምሳሌ ከአዲስ አበባ ወደ አዳማ ብንሄድ አንድ ሰው ሀብታም ነው፣ ቦታ አጥቷል። ለሱ ብለሽ ቦታ ስትሰጪ እግዚአብሔር ይስጥሽ አይልሽም። እውነት ስላየው ነው እኔ። እግዚአብሔር ይስጥሽ ልጄ አይልሽም። ግን ለአንድ ደሃ ለአንድ ተራ ሰው ቦታ ብትሰጪው የተቀመጥሽው መኪና ውስጥ ቦታ ብትሰጪው ልጄ እግዚአብሔር ይስጥሽ፣ ልጄ ረጅም እድሜ ኑሪ፣ ልጄ የተባረከ ትዳር የተባረከ ልጆች ይስጡሽ፣ ልጄ ቀኒ ዘመንሽ ይባረክ ብሎ ነው የሚመርቅሽ። አዎ እዚህ ቦታ ይሄንን ነገር ሁለት አርግታችሁ አዩ። ሀብታሙ እግዚአብሔር ይስጥሻል አለሽም። ግን ይሄ ደሃ ብዙ ነገሮችን ጠርቶ መርቆሽ ይሄዳል። ይሄ ነው ያለው ሰውና ያሌለው ሰው እዚህ ቦታ ነው ሁለት የሚሆኑት። ስለዛ እኔ ማለት የፈለኩት ላለው ሰው ከሰጣችሁ እሱ መጀመሪያም አለው። ግን ለሌለው ሰው ከሰጣችሁ ሁሉንም ነገር ከሱ ላይ ታገኛላችሁ። ስለዛ እኔ ብዙ ልጆች ብዙ እህቶቻችን እዚህ ስደት ላይ ይመጣሉ፣ ይሰራሉ፣ ምን ይላሉ፣ በቃ እኔ እንጃ ከማንም በታች ይደክማሉ። ግን እነሱን ድካም የሚያውቀው አንድ ፈጣሪ ብቻ ነው። ስለዛ በዛው አንፃር ለዛ ፈጣሪ ጉልበትን የሰጠን ጤናችንን የሰጠን ፈጣሪ ስንታመም ወደሱ የምናለቅስ፣ ስንሸገር ወደሱ የምናለቅስ፣ ስንጨነቅ ወደ እነሱ የምናለቅስ ፈጣሪ ለሱ ብለን በሱ ስም 50 ሳንቲም ለደሆች እናውጣ። አንዳንድ ጊዜ ፈጣሪ መጥቶ እኛ ቤት አይመጣም። ግን ያ ደሃ ያ አባት እሱ ላይ እግዚአብሔር አድሮ መጥቶ እኛን ይጎበኛል። እሱ ላይ መጥቶ እኛን ልጄ ያወጣሽበት ቦታ እግዚአብሔር ይሙላልሽ ይለናል። ግን ያ ሀብታሙ አይለንም። ስለዛ ይሄንን ቪዲዮ ያዳመጣችሁ እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ ለሰው ትልቅ ቦታ ከምትሰጡ በፊት ለፈጣሪያችሁ ማንም ሆኑ ክርስቲያንም ሆኑ
ሙስሊምም ሆኖ ሌላ እምነት ተከታታይም ሆኖ ከአላችሁ ውስጥ አንድ እጅን ለደሃ ስጡ። የቀረውን ደግሞ ፈጣሪ ወይ አንተ ባርክልኝ ብላችሁ ወደ ፈጣሪችሁ አልቅሱ። ለሀብታም አትስጡ። ሀብታም ነው መጀመሪያ ራሱ። ሀብታም ነው መጀመሪያ ራሱ። ስለዛ ይሄንን ነው የምላችሁ። እኔ ሌላ ነገር የምናገር ነገር የለኝም። ይሄንን ቪዲዮ ያዳመጣችሁ ሁላችሁ ለእህቶቻችሁ ለወንድሞቻችሁ ሼር አድርጉ። ከዚህ ቪዲዮ ውስጥ ብዙ ትምህርትን ያገኛሉ ብዬ ነው የማስበው። የተጨነቁ እህቶቻችን በቃ የከፋቸው እህቶቻችን ካሉ እዚህ ቪዲዮ ውስጥ ብዙ ነገር ነው የሚሰሙት። ለሰው ሳይሆን ለእግዚአብሔር መልካም ነገር መስራት